ሰላም ለእናንተ ይሁን ወገኖች። ዛሬ አንድ ሀሳብ አብረን እንድንካፈል በልቤ አሰብኩ። ስለ ፍርድ ነው እንድንነጋገር ያሰብኩት። ማለት በዙሪያችን በየትኛውም ዘመን የምንኖር የሰው ልጆች ሁሉ ተጎዳን፣ ተበደልን በምንልበት አቅጣጫ የሚፈርድልን እንፈልጋለን። ማን በፈረደልኝ? ማን ችግሬን በተመለከተው? ማን ነገሬን ባደመጠኝ? ምናልባት እዚህኛው ባለስልጣን ጋር ብሄድ፣ ምናልባት ይህን ያህል ሚሊዮን ገንዘብ ባገኝ፣ ምናልባት የሆነ አገር ባህር ተሻግሬ ብሄድ የኔ ነገር መልስ ያገኛል ብለን የምናስብ ሰዎች አለን። የሚገርማችሁ ነገር በአንድ ወቅት እኔ እግዚአብሔር በዚህ ቃል ሲፈርድልኝ ስላየሁ ነው። ያንን ነው የምነግራችሁ። እና በጣም አስብ ነበር፣ በጣም እጨነቅ ነበር። ክሪቲካል ኬዝ ነበር። በቃ ማን ነው ይሄ ሊረዳኝ የሚችል አለ ያልኩት ባለስልጣን ዘመድ ሊሆን ይችላል፣ ይገባዋል የኔ ችግር ብዬ ያሰብኩትም ሰው ሊሆን ይችላል። መልስ አልሰጠኝ ሲል ከዛ ከማስበው ሀሳብ ከተጨነቅኩበት ነገር የሚገላግለኝ ሳጣ ግራ በገባኝ ጊዜ አንድ ቀን ምሽት መጽሐፍ ቅዱሴን ከፍቼ ሳነብ ይህንን ቃል አገኘው። ይህን ቃል ባነበብኩ ጊዜ እውነቴን ነው የምላችሁ፣ ገና እንዳየሁት እጅግ ተገረምኩኝ። ዋው አልኩኝ። እስኪ ላንብበው። ምሳሌ 29 ቁጥር 26 ብዙ ሰዎች የሹምን ፊት ይሻሉ፣ የሰው ፍርድ ግን ከእግዚአብሔር ዘንድ ነው ይላል። ክብር ለጌታ ይሁን። እውነቴን ነው የምላችሁ፣ ብዙ ሰዎችን ለምኛለሁ፣ ብዙ ሰዎችን አስለምኛለሁ። ይረዱኛል ብዬ ያሰብኳቸው ሁሉ ሰዎች በሚገርማችሁ ሁኔታ ዘወር ብሎ ችግሬን ሊያዩ የሚችል አንድም ሰው አልተገኘም። ነገር ግን እግዚአብሔር በቃሉ በተናገረኝ ጊዜ አመንኩ። እናም ባልጠበቅኩት ሰዓትና ደቂቃ ያ ለብዙ ጊዜ በባለስልጣኖች ፊት በገዢዎች ፊት እየሄድኩ ጠዋትና ማታ ፍረዱልኝ፣ እንደዚህ ሊሆንልኝ ይገባል ያልኩት ጉዳይ ማንም ሰው ሳያናገራቸው ወይንም ደግሞ ማንም ሰው ጣልቃ ሳይገባ እኔ ባላሰብኩት ሰዓትና ደቂቃ ተፈርዶልኝ አገኘሁት። ፍርዴ ለካ ከእግዚአብሔር ዘንድ ነበረ። ይህንን ቪዲዮ የምትመለከቱ እህቶች፣ ወንድሞች በተለያየ ችግር የብዙ ባለስልጣኖችን ፊት ሄዳችሁ የገረፋችሁ፣ ምናልባትም የተለያየ እቅድ የምታወጡ፣ በቃ እንደዚህ ላድርግ፣ እንደዛ ላድርግ፣ ባህር ተሻግሬ ልሂድ፣ አረብ ሀገር ልሂድ፣ አሜሪካ ልሂድ፣ አውሮፓ ልሂድ፣ ካናዳ ልሂድ፣ ወሬቨር የተለያየ እቅድ እያወጣችሁ ያላችሁ፣ ይህን ያህል ብር ብበደር፣ ይህን እንደዚህና እንደዛ ባደርገው የምትሉ አንድ ምክር ልምከራችሁ። በራችሁን ዘግታችሁ ይህንን ብዙ ሰዎች ወደ ሹማምንት ቀርበው ያልተሳካላቸውን ችግር የፈታ እግዚአብሔር፣ የኔን ፍርድ የፈረደልኝ እግዚአብሔር፣ በጓዳችሁ ገብታችሁ በራችሁን ዘግታችሁ ንገሩት። እርሱ ይፈርድላችኋል። እርሱ መልስ ይሰጣችኋል። እርሱ ችግራችሁን ይፈተዋል። እርሱ እንባችሁን ያብስላችኋል። እግዚአብሔር ይባላል። የልባችሁ ጩኸት የሚገባው የነፍሳችሁ ቋንቋዎችሁ የሚገባው እግዚአብሔር ብቻ ነው። እግዚአብሔር በዙፋኑ ላይ አለ። ለእርሱ ንገሩት፣ እርሱ ይሰማችኋል፣ እናም ይፈርድላችኋል። ከዛም ክብርን ለእግዚአብሔር ታመጣላችሁ። እኔ እህታችሁ ባለፍኩበት መንገድ የረዳኝን እግዚአብሔርን ዛሬ ለእናንተ ነገርኳችሁ። ለእናንተም አዲስ ነገር ያደርግላችኋል። ፈጥኖ ይፈርድላችኋል። ፈጥኖ ይረዳችኋል። ማንም ሰው ችግራችሁን አላየውም አይደለም፣ አልሰማውም፣ አንደርስታንድ አላደረጋችሁም። ሰው ገፍቷችኋል። በቃ እግዚአብሔር ይፈርድላችኋል። ወደ እግዚአብሔር ቀረቡ፣ እርሱም ያበራላችኋል።
ክብር ለእግዚአብሔር ይሁን።